ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የዩቲዩብ ቻናሌ ተከታታዮች ወንድናችሁ ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እንግዲህ ያው ለረጅም ጊዜ ከዩቲዩብ ላይ ጠፍቻለሁ። እንግዲህ ያው ታውቁታላችሁ ስደት ላይ ያው የተለያየ ነገር ቢዚ እንሆናለን እና እስቲ እንግዲህ ዛሬ አንዳንድ ነገር እንወያይ ከእናንተ ጋር በኮሜንትም ሆነ ሐሳባችሁን እስቲ እናንተም እስቲ በስደት ላይ ያላችሁ ሰዎች ያላችሁን ሐሳብ እስቲ በኮሜንት ላይ አስቀምጡልኝ። እንደምታውቁት እንግዲህ ያው ሶሻል ሚዲያ ላይ ለረጅም ሰዓት በፊት ነበርና በመሃል ላይ ያው ሞኔታይዝም ቻናል ሲነሳ ለረጅም ሰዓት ጠፍቻለሁ ማለት ነው። እና እንግዲህ በአዲስ መልኩ ብቅ ብያለሁ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እና ምን ላችሁ ይመስለኛል ዛሬ ይዤ የመጣሁት ሐሳብ ምን መሰላችሁ? በስደት ላይ ስንኖር ለምሳሌ ከሀገራችን ስንወጣ የተወሰነ ሰርተን እንመለሳለን ብለን እንወጣለን። ያው ሐሳባችንን በትንሹ ያው የሚያሳካው አላህ ነው። ያው ሰው ነው የምናደርሰው እኛ እና በዛ ወተን እንቀራለን። ወይም ደግሞ ካሰባችሁበት ደርሳችኋል ወይስ ደግሞ አመል ላይ ናችሁ የሚለውን ሐሳብ ነው ዛሬ የመጣሁት ማለት ነው። ይሄን ሐሳብ ያነሳሁበት ምን መሰላችሁ? እኔ በራሴ ያው የሰው ልጅ መቼም ያው ያቅዳል ታውቃላችሁና ይሄን ያው በስደት ላይ ያላችሁ ሰዎች ለእናንተ መናገር አይጠበቅብኝም ታውቁታላችሁ። እና ምን መሰላችሁ እኔ አሁን በስደት ላይ ለምሳሌ ወይ 2 ዓመት ሰርቼ ይሄን አደርጋለሁ ስትሉ ያ 2 ዓመት ሲደርስ ያንን ያቀዳችሁትን ነገር እንኳን እዛ ልታደርጉት አትጀምሩትም ይመስለኛል። እኔ እንደራየው በስደት ላይ ያለ በሁሉም ቦታ ይመስለኛል። እኔ እንደራሴ ያለ ሐሳብ ነውና ስደት ላይ 10 ዓመት 8 ዓመት 7 ዓመት 11 ዓመት 12 ዓመት 15 ዓመት 16 ዓመት 17 ዓመት የቆያችሁ ሰዎች አላችሁ፣ ወይንም ደግሞ የቆየን ሰዎች አለን። ራሳችንን እንጠይቅ። እስከ መቼ ነው ያኔ በአረብ ካዛዥ ሆነን በተለያየ ነገር ላይ በቃ ያው ምን ልንገራችሁ፣ ታዛችሁ ነው በስደት ላይ የምትኖሩ ሰዎች ታዛችሁ ነው የምትኖሩት። ለዛም ደግሞ ታዛችሁ ግብ በሚያደርስ ነገር ያኔ ሐሳባችሁን እንኳን ያሰባችሁትን እንኳን አልጀመራችሁም። ለምሳሌ ይሄን 2 ዓመት እንዳድርጌ ይገባለሁ ያለች ጠለብ ላይ የሚያለች እህቴ ያን 2 ዓመት ሲመጣ አንድም ነገር ሳታደርግ ሳትጀምረው ነው ያንቅዷል። ያን 2 ዓመት የሚያውቀው ይመስለኛል። የተለያዩ ነገሮች አሉ ያኔ በቃ የምናገኛት ሳንቲም እንኳን ቁም ነገር ላይ ለማዋል የተለያዩ ነገሮች ይመጣሉ። አንዱን ስትሉት አንዱ ቀዳዳ ይመጣል፣ አንዱ ስትሉት አንዱ ዱንያ እንደዚህ ናት። እና ያው አላህ ባለ ሰዓት ስለሆነ ያው ማንኛውም ነገር የሚያደርገው ግን እኔ እንደራሴ ዝም ብሎ በዛ ሀገር ላይ ያኔ እዛ ሀገር ላይ በእርግጥ ሰበብ ማድረስ ያው በሰው ልጅ ላይ ሰበብ ሳናደርስ የትም ቢሆን አንድ ነገር አይሆንም። እና የሰው ልጅ ሰበብ ካደረሰ እና ደግሞ የተሻለ በቃ ትንሽም ብትሆን በሀገራችን ላይ ሰርተን ለመሞከር ያን ማቀድ ይኖርብናል ብዬ አስባለሁ። እንደራሴ እዛ ሀገር ላይ ሆናችሁ ምንም አይነት እቅድ ምንም አይነት ነገር አይሳካም። የሚሳካላችሁ ሰዎችም አሉ። እንደማይሳካ ደግሞ ቢያንስ የሚሳካላችሁ ሰዎች እዛ አገር ቤት ሰው ያላቸው ሰዎች እነሱ ይሳካላቸዋል። ምክንያቱም እነሱ ከወደዚህ ተጣጥረው በሆነ ተማሙተው ያረጉትን ነገር ቁም ነገር ላይ ካረጉላቸው ለውጥ አለ። ቤተሰኔ ሰው ያስፈልጋል ለማለት ፈልጌ ነው ይሄን ሐሳብ ያነሳሁት። እና እኔ ምን አቅጀና ለእናንተም የሚጠቅመን ለሁላችንም ያው ጠቃሚውን አላህ ይምረጥልንና ለእናንተም ይጠቅማል ብዬ ያሰብኩት ነገር ምን መሰላችሁ? ትንሽ ነገር ብትሆን ባላችን ነገር እዛ ሀገር ላይ 10 ዓመት ምናምን በውጭ በቃ የኖርን ሰዎች በሀገራችን ላይ ገብተን እንሞክረው። ወይም ደግሞ በሀገራችን ላይ ገብታችሁ ሞክሩት። ትንሽ ሰው ብላፋው ነው የኔ ሰበብ አድርጋችሁ በትንሽ ነገር መለወጥ ሊገኝ ይችላል። እዛ ዓመት ላይ 15 ዓመት የለፋሽበትን ወይም የለፋህበትን እዛ ወይም በአንድ ዓመት አላህ ካሳካለህ አላህ ሊረዝቅህ ስለሚችል ያኔ አላህ ረዛቂው አላህ ነው፣ ሰበብ ታደርሳለህ። እና እንደዚህ አይነት ነው የተሻለ ነገር ብንሞክርሽ ብዬ አስባለሁ። ለምሳሌ 3 ዓመትም ሲሆን እንደዛው ነው። ለወደፊት እንላለን አመቱም ሲደርስ
ምንም የሚቆይበት ነገር የለም እና ከእንደዚህ አይነት በእንደዚህ ውጣ ወረድ አሁን ለምሳሌ ይሄን ሐሳብ ያነሳው ዛሬ ምን መሰላችሁ ዩቲዩብ ቻናሌ ሞኔታይዝ ሲነሳ ዛሬ አስተካክለዋለሁ ነገ አስተካክለዋለሁ በቃ እንደዚህ ስም ቢያንስ 3 አመት ነው ምናምን እንደዛ አካባቢ ተቆጠረ ሳላስተካክለውም በቃ እንዲሁ ተቀምጧል ማለት ነው እንደዚህ ተቀምጧል እና ኢንሻአላህ እኔም አሁን ውሳኔ ላይ ደርሻለሁ ዩቲዩብ ቻናሌንም ኢንሻአላህ አስተካክላለሁ እዚሁ እና እንባላንደ ባሪፍ ቪዲዮዎች ያው ይዤ ወደ እናንተ ጋር ቀርባለሁ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉኝ እና ያው አንድ ነገር ዛሬ ነገ የሚባል ነገር መቼም ቢሆን ካልጀመርነው ወይንም ካልሰራነው ወይንም ደግሞ ያን ነገር ካላደረግነው መቼም ቢሆን እንዲህ አደርገዋለሁ የሚባል ነገር የተፋቀ ይሄዳል መቼም አይደረግም ለአንድ ነገር ያኔ ቁርጠኝነት አላማ ያስፈልጋል ማለት ነው አንድ ነገር መነሳት ያስፈልጋል ወይንም ደግሞ የሆነ ምን ልበላችሁ የሆነ እንትን ማለት ያስፈልጋል አባባሉን ጠፋብኝ ለማለት መወሰን ያስፈልጋል ለማለት ፈልጌ አንድ ነገር በውሳኔ አርጋችሁ ሰበብ አድርጋችሁት ያን ነገር ከሆነም ሆነ ካልሆነም ደግሞ አይሆንም ባላህ ፍቃድ ነው የማይሆነው ግን ሆነው ደግሞ ባላህ ፍቃድ ነው እኛ የምናደርሰው ሰው ነው የምናደርገው የሰው ልጆች ስንባል ደካማ ነን ሰው በራሱ ማንኛውም ነገር የሚያደርገው ነው ግን ያው እኛ ሰበብ እናደርጋለን ደግሞ አላህ ነው የሚያሳካልን ማለት ነው ለማንኛውም ነገርና ይሄንን ነገር በያለሁና እንግዲህ ዩቲዩብ ቻናል ላይ እንግዲህ አንዳንድ ጥያቄም ያላችሁ ወይም ደግሞ ለዚህ የምትፈልጉት ነገር ካላችሁ አሁን በላይ እንግዲህ ወደ እናንተ ጋር ብቅ ብያለሁኝ እንግዲህ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉኝ እንግዲህ አዳዲስ ነገሮችን ለእናንተ ጋር ይዤ ለመምጣት ወይም ደግሞ እንማማርባችኋለን ብዬ ያሰብኩትን ነገሮች ወደ እናንተ ጋር ይዤ እመጣለሁ እናንተም ደግሞ ሐሳባችሁን ኮሜንት ላይ ጻፉልኝ የእናንተንም ሐሳብ ኮሜንት አንብቤ አይቼ ለእናንተ መመልስላችሁ ይሆናልና እና እንደዚህ አይነት አንድ ነገሮች ዛሬ እናረጋቸዋለን ነገ እናረጋቸዋለን ምንላቸው ነገሮች በጣም ለረጅም ጊዜ ይሄዳሉ ያን እንዳይሆን ረጅም ሰዓት የኖርን ሰዎች ወይንም ደግሞ እሱ አይሞላም ያው በስደት ላይ ያለን ሰዎች ሁላችሁም ታውቁታላችሁ መቼም ጊዜ መቼም አይሞላም አሁን ሳለ ደግሞ በተለይ እዚህ ሀገር ላይ የምትኖሩ ሰዎች በጣም እየወረደ ነው እንደምታውቁት ስራ የለም ማለት ደግሞ እኛ ደግሞ በጉልበታችን ለፍተን ነው የምናገኘውና ስራ የለም ማለት ያኔ ሰርተን መብላት ማንችልበት ጊዜ ሊመጣ ይችላል ራሳችንን ወደ ነታሳይ በቀባልና የስራም እንዴት እንደሞተ ታውቁታላችሁ እንደ ስራም በቃ ያኔ አሁን ሰዓት ላይ ከጆዳፍ ነው እንጂ እንዲህ አረጋለሁ የምትሉበት ነገር የለምና ራሳችንን ሁላችንም እናነሳሳና ወደ ተሻለ ነገር ወደ ሀገራችን ገብተን ደግሞ የተወሰነ በአቅማችን የሆነ ነገር እንደ ንግድ ነገር ነው ሆነች እንደዛ ብንሞክር የተሻለ ነገር ነው እላለሁኝ እና እንግዲህ ያው እኔ በራሴ ሐሳብ የመጣልኝን ነው ይሄን ይብቅ ያልኩት እንግዲህ እናንተም ደግሞ ያላችሁን ሐሳብ ኮሜንት ላይ ጻፉልኝ በአዳዲስ ቪዲዮ የምንገናኝ ይሆናል በሌላ ቪዲዮ የምንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።